ለፊቷ በመቆም ምንም ሳይል በዝምታ አበባ ይሰጣታል። ሳራም ይህ አዲስ የማሽኮርመሚያና የማጥመጃ ዘዴ መሆኑ ነው እንዴ ብላ ግራ ትጋባለች። ከጥቂት ቀናትም በኋላ ሳራ በቢሮዋ ውስጥ ሆና እየሰራች እያለ በውጭ በኩል ግርግር ትሰማለች። ድንገትም በሯ ይከፈትና ያለ ጸሐፊዋ ፍቃድ አንድ ዕቃ አድራሽ ወደ ውስጥ በመግባቱ ሳራ ትናደዳለች። ዕቃ አድራሹም ደብዳቤው ለትክክለኛው ባለቤት ብቻ እንደሚሰጥ አጥብቆ በመናገር ሳራ መታወቂያዋን እንድታሳየው ጠይቋት ሳራ መታወቂያዋን አውጥታ ታሳየዋለች። በሰዓቱም ዕቃ አድራሹ ዩንሃው እንደሆነ ትመለከታለች። በአሁኑ ግን ዩንሃው የሆነ ነገር እያደረገ እንደሆነ ጠርጥራለች። ዩንሃው ግን ካህን የመሆን ህልም ስላለው ህልሙንም ለማሳካት የተለያዩ ስራዎች እንደሚሰራ እንረዳለን። የሳራ አባትም ከሀብታም ቤተሰብ የመጣና ይህንንም ለመገንባት በጣም የለፋ ሲሆን ሳራም ደከመኝ ሰለቸኝ ሳትል አቅሟ በቻለው መጠን የምትሰራ ቢሆንም ግን ብዙ ጊዜ በሌሎች ሰዎች ጥሩ አስተያየት የሚደርሳት አልነበረም። በአንድም ቀን ሳራ በኩባንያ ውስጥ በተካሄደው የባለ አክሲዮኖች ስብሰባ ላይ በተገኘችበት እሷ ያቀረበችው ሀሳብ ጥሩ የነበረና ተቀባይነት ያገኘች ቢመስላትም የበፊት ነጋዴዎች ግን ባቀረበችው ሀሳብ ያላገጡ እና ሙድ ይዙባት ነበር። ሳራም በዚህ በጣም ብትበሳጭም ምንም ሳትል በዝምታ ትሄዳለች። ስሜቷን መቆጣጠርም አቅቷት መኪና ለማሳጠብ በቆመችበት ስቅስቅ ብላ ታለቅስና ራሷን ታረጋጋለች። በሰዓቱ መኪናውን የሚያጥብ የነበረው ዩንሃው እንደሆነ ትመለከታለች። እሱም ብቅ ይልና ላጠበበት ከምትከፍለው ቡና እንድትጋብዘው ጠይቋት ተስማምታ ወደ አንድ ካፌ ይገባሉ። በተቀመጡበትም ለራሷ ብቻ የምትበላውን ነገር ስታዝ ዩንሃውን በመገረም ስሜት ይመለከታታል። እሷም ስለ ስሜቷ ምንም ነገር ሳትናገር ለምን ለአንድ ነፍሱ እንዲህ በየቦታው እየተሯሯጠ እንደሚሰራ ጠይቀዋለች። የዩንሃው የተለየ አመለካከት ግን እውነተኛ ህልሙ ካህን መሆን ነበር። በዚህም ፍላጎቱ ምክንያት ከእናቱ ጋር ስላልተስማሙ በመሃላቸው በጣም ትልቅ ግጭት ይፈጠርና ዩንሃውም ከቤት ወጥቶ ህይወቱን ለመቀየር ይወስናል። በሌላ በኩል ሳራ ምንም እንኳን ቢሊዮነርና በቅንጡ ቤት የምትኖር ቢሆንም በግዴለሽነቷ ምክንያት የቤቷ የንጽህናና የጽዳት ጉዳይ ግን እረፍት ነስቷታል። ወዲያውኑ የጽዳት አገልግሎት ወደሚሰጡበት በመደወል 10 ሰራተኛ እንዲልኩላት ትጠይቃለች። እነሱም በጣም ጎበዝና ጠንካራ ሰራተኛ እንደተላከ ነግረዋት ለማጽዳት የመጣው ሰው ግን አንድ ብቻ ሰራተኛና ይባስ ብሎም ደግሞ ዩንሃው እንደሆነ ስትመለከት ሳራ ትደነግጣለች። ዩንሃውም የሳራ ቤት መሆኑን አላወቀም ነበር። እሱም የቤቱን ሁኔታ ተመልክቶ ለምን ብዙ ሰራተኛ እንደጠራች ይረዳና ስራውን መስራት ይጀምራል። ሳራም በጥንካሬው በጣም ትደነቃለች። ከሰዓታትም በኋላ ሁሉም ነገር አስተካክሎ ቦታ ሲዞ ሊወጣ ሲል አምፖሉ ላይ ችግር እንዳለ ያስተውልና ለማስተካከል ይሞክራል። በድንገትም አምልጦት ወድቆ ይሰበርበታል። በዚህም በጣም ደንግጦ ምን ያህል ዋጋ እንደሚያወጣ እያሰበና እየተጨነቀ እያለ ሳራ ወደ ቤት ትመጣለች። እሷም የተሰበረውን ከተመለከተች በኋላ ዩንሃውም ገንዘቡን እስኪሸፍን በእሷ ስር ሆኖ እንዲሰራና እንዲያገለግላት ሲጠይቃት እሷም ወዲያውኑ በመቃወም ምን ያህል ውድ ዋጋ እንደሚያወጣ በመግለጽ ገንዘቡን በቀጥታ እንዲከፍላት ትነግረዋለች። እሱም ቀጥሎ ዕዳውን እስኪከፍልለት ድረስ በየቀኑ ቤቷ እየመጣ እንደሚያጽዳ ይነግራታል። ሳራም ያመነታች ቢሆንም ወንድ ልጅን ግን አምና ለመቅጠር ይከብዳታል። ዩንሃውም ካህን የመሆን ህልሙን ይገልጽላትና ለሴት ልጅ ምንም ፍላጎት እንደሌለው ይነግራታል። እሷም ይህንን ከሰማች በኋላ የጸዳውን ቤቷን ተመልክታ በመደሰት ለቤቷ ጽዳት እሱ ጥሩ በመሆኑ እንደሚያስፈልጋትና በስራ በምትወጠርበትም ወቅት ረዳት ቢኖራት ምን ያህል ነገሮች እንደሚቀሉላት በማሰብ ትስማማለች። በሚቀጥለውም ቀን ሁለቱ አንድ ላይ ሱፐርማርኬት በመሄድ ለቤቱ የሚያስፈልገውን ነገር እየገዙ ይገኛሉ። እዛም ሰው ሲመለከታቸው አሰሪና ሰራተኛ መሆናቸውን ባለማመን ጥንዶች እንደሆኑ በራሳቸው ደምድመዋል። ዩንሃውም የቀድሞ የሥራ ባልደረቦቹን አግኝቶ ከነሱ ጋር መነጋገር ይጀምራል። ሳራም ከዚህ በመነሳት ምን ያህል የተለያዩ ስራዎች እንደሰራና በሚሄድበት ሁሉ የሚያውቀው ሰው መኖሩን በማየቷ በጣም ተገርማ በእርጋታ ትጠብቀዋለች። የዛን ዕለትም ሳራ የትልቅ ንግድ ስብሰባ ስለነበራት በዛ ታለች። እንደሌላ ጊዜውም አንዳንድ በስራው ላይ የቆዩ ባለ አክሲዮኖችም ሴት ልጅ ቆንጆ ሆና ለመታየት እንጂ ለመሪነት ብቁ አይደለችም በማለት ንግግራቸውን ይጀምራሉ። ሳራም ንዴቷን ለመቆጣጠር ብትሞክርም ግን ይባስ ብሎም ሴት በመሆኗ ብቻ መጠጥ ለመቅዳት እንደማይፈቅዱላት ስትመለከት የበለጠ ተናዳ ስብሰባውን ለቃ ትወጣለች። በኋላም የሳራ ወንድም የሆነው ሹዛዩ ባለ አክሲዮኖቹን ያገኛቸውና ከነሱ ድርጅት ጋር ተስማምቶ መስራት የሚፈልጉ ከሆነ ሳራን ማክበር እንዳለባቸው ይነግራቸውና ያለበለዚያ ግን በመካከላቸው ጥሩ ነገር እንደማይፈጠር አስጠንቅቋቸው ይሄዳል። አመሻሽም ላይ ሹዛዩና ባለ አክሲዮኖች በተሰበሰቡበት ሰዓት በድጋሚ ሳራ ላይ የሚያሾፍ ሆነ እሷን የሚያጣጥል ሰው እንዳይኖር አስጠንቅቆ ይሄዳል። ሳራም ወደ ቤት ስትደርስ በጣም ደክሟት ስለነበር ሜካፓን እንኳን ለማስለቀቅ አቅም ስላልነበራት በተቀመጠችበት ተኛለች።